ወደ ዮም አካዳሚ በደህና መጣችሁ። በዛሬው ሌክቸራችን እንግዲህ የምንመለከተው አዲስ ፕሌሊስት ነው። that's what we call applied mathematics 1 የሚል አዲስ ፕሌሊስት ጀምረናል። የሰከንድ ሴሚስተር ኮርስ ነው። አይ ቲንክ አንደኛ ዓመት ላይ የሰከንድ ሴሚስተር ኮርሶችን ጀምረናል ማለት ነው። እና ያው ጥያቄ ነው የምንሰራው፣ የሚድተርም ጥያቄ ነው። እንግዲህ ሌክቸር 1 ፓርት 1 ነው ማለት ነው። ይሄ ለአፕላይድ ማቴማቲክስ ነው ማለት ነው። ሌክቸር 1 ስንል ስንቴ ነው ሌክቸር የምትሉት እንዳትሉ፣ ይሄ ጀስት ኢትስ ፎር አፕላይድ ማቴማቲክስ 1። ሶ እንግዲህ ዛሬ የምንመለከተው ሀገራችን አለ የሚባለው እና አንዱ ትልቁ አንጋፋ ዩኒቨርሲቲያችን አዲስ አበባ ዩኒቨርሲቲ የሆነ ዓመት ላይ የተፈተኑትን የሚድተርም የአፕላይድ ማቴማቲክስ ጥያቄዎችን ነው ኢቫሉዌት የምናደርገው ወይም ሶልቭ የምናደርገው ማለት ነው። እና ያን ሶልቭ ስናደርግ ኮንሰፕቶችን አንደርስታንድ እያደረግን እየተመለከትን እንሄዳለን ማለት ነው አንድ ላይ። ወደ ጥያቄው ሙቭ ስናደርግ እንግዲህ እዚህ ጋር ከቨር ፔጁን ለማሳየት ነው የሞከርኩት። ያው ኢትስ ጀስት ቱ ቴል ዩ ዳት ዘ ኩዌስችን ኢዝ ፍሮም አዲስ አበባ ዩኒቨርሲቲ። ይሄን ካየን በቂ ነው። እዚህ ጋር ብዙም አያስፈልግም። ኦኬ፣ ወደ ጥያቄው ስንሄድ እንግዲህ እዚህ ጋር 14 ጥያቄዎች አሉ። እንግዲህ እንደምታውቁት አፕላይድ ማቴማቲክስ ተማሪ እናንተ ተማሪዎቹ ሪሊዝ ስለሆናችሁ ይህን ቪዲዮ የምታዩት ታውቁታላችሁ አይደል? እንዴት ሎንግ ስቴፖች ሊኖሩት እንደሚችል፣ ጥያቄዎችን እንዴት ኢቫሉዌት ልናደርግ እንደሚችል እዚህ ጋር ምንም እንኳን ፊል ኢን ዘ ብላንክ ኩዌስችን ቢሆንም አንዱን ጥያቄ ለመስራት ሜቢ ቴክስ ታይም አይደል? ያ ስለዚህ 14ቱንም በአንድ ቪዲዮ መስራት ይሄ በጣም ሎንግ ቪዲዮ ነበር የሚሆነው እና ምን አደረግን? ያቆራረጥ ናቸው። ለምሳሌ በአንድ ቪዲዮ 3ቱን ጥያቄ፣ በአንድ ቪዲዮ 2ቱን፣ እንደ ጥያቄው ርዝመት እያየን ማለት ነው። አዘርዋይስ ሎንግ ነው የሚሆነው፣ ለእናንተም ያሰልች ይሆናል እና ለዛ የ14ቱን ጥያቄዎች በሙሉ ሰርተናቸዋል። ግን የሰራነው ወደ 5 ሌክቸር ከፋፍለን ነው፣ እንደ ጥያቄው ርዝመትና ስፋት እንደ ሀሳቡ ጥልቀት እያየን ማለት ነው። በዛ ልክ ተረዱን። የዛሬ እንግዲህ የምንመለከተው ሌክቸር 1 ነው። ሌክቸር 1 እንግዲህ ስንት ጥያቄ አይደለም፣ 3 ጥያቄ መሰለኝ፣ እነዛን እንመለከታለን ማለት ነው። ኦኬ፣ የመጀመሪያው ጥያቄ ላይ ስንሄድ ሌት ቪ ኤንድ ደብሊው ቢ ኦርቶጎናል ቬክተርስ ኢን አር ዲ ፓወር ኦፍ ኤን ኦር ስፔስ ቬክተር ላይ ወይም ሪል ነምበር ላይ ሰች ዛት magnitude of v is equal to 3 and magnitude of w is equal to 5. If the vectors xv plus w and xv minus 3w are also orthogonal, then the value of x is or r ስንት ነው የሚለው ነው። እንግዲህ ምን ብሎናል? v እና w ኦርቶጎናል ናቸው፣ each other ወይም perpendicular ቬክተሮች ናቸው። እንደገና ደግሞ እኚህ ሁለቱ ቬክተሮች xv plus w and xv minus 3w this also are orthogonals ናቸው። ሶ ኦርቶጎናል ከሆኑ then ምን ፈልጉ ነው? the value of xን ፈልጉ ነው። ሶ እንግዲህ የኦርቶጎናሊቲ ኮንሰፕትን አፕላይ በማድረግ ጥያቄውን ኢቫሉዌት እናደርገዋለን። ኦኬ፣ go to solution ስንሄድ እዚህ ጋር ጥያቄው ነው፣ ጀስት ተደግሞ ነው፣ ምንም አዲስ ነገር የለውም። እዚህ ጋር ስንመጣ ኦርቶጎናል ቬክተርስ ኦርቶጎናሊቲ ምንድን ነው የሚለው ነው። ኦርቶጎናል ኮንዲሽኖችን እናያለን ማለት ነው for orthogonal vectors. So two vectors are orthogonal if their dot product is 0. በቃ ዶት ፕሮዳክት ላይ ምንድን ነው ያለው? ኮስቴታ ላይክ ወርክ is equals to ምንድን ነው? ፎርስ ዶት ዲስፕሌስመንት ነው አይደል? ኮስቴታ ነው። ሶ ሁለቱ ቬክተሮች ኦርቶጎናል ሆኑ ወይም ፐርፔንዲኩላር ሆኑ ማለት ምን ማለት ነው? ኮስቴታቸው 0 ነው የሚሆነው። ኮስ 90 ይሆናል ፐርፔንዲኩላር ሲሆን፣ ያ አንግሉ 90 ዲግሪ ይሆናል። ሶ ኮስ 90 ምንድን ነው? 0 ነው ማለት ነው። ሶ ፎር ዳት ኬስ ኦርቶጎናል ከሆኑ ዶት ፕሮዳክታቸው 0 ነው። ይሄን ኮንዲሽን ይዛለን። ሶ ጊቨን ቬክተርስ v and w are orthogonal, so their dot product will be 0 ይሆናል ማለት ነው። ሶ ዶት ፕሮዳክታቸው ምን ይሆናል? 0 ይሆናል። ሁለት ቬክተሮች ኦርቶጎናል ከሆኑ ዶት ፕሮዳክት 0 ነው። ሶ የተሰጡን ደግሞ v እና w ሁለቱ ቬክተሮች ምንድናቸው ተብለናል? ኦርቶጎናል ናቸው። ሶ their dot product will be 0። እዚህ ጋር የተሰጠን ማግኒቲዩዳቸው ብቻ ነው እንጂ ቬክተሩ አልተሰጠንም። ግን ምን እናውቃለን? ቬክተሮቹ ዶት ፕሮዳክቱ 0 እንደሚሆን we are to find the values of x such that the other vectors ደግሞ xv plus w and xv minus 3w are also orthogonal ናቸው ተብለን ኮንሲደር በማድረግ ማለት ነው። ሶ እዚህ እኚህም ሁለቱ ይሄ ቬክተር አንድ ላይ ይሄ ቬክተር እና ይሄ ቬክተር ምንድን ናቸው? ኦርቶጎናል ናቸው። ሶ እነዚህ እንግዲህ ኦርቶጎናል ከሆኑ እዚህ ጋር v እና w ኦርቶጎናል ከሆኑ ምን ብለናል? ዶት ፕሮዳክታቸው 0 ነው ብለናል። ሶ እኚህም ኦርቶጎናል ከሆኑ ሁለቱን በዶት አያይዘን እኩልናል 0 እናደርጋለን ማለት ነው። well orthogonality condition for xv plus w and xv minus 3w. so xv plus w dot xv minus 3w is equal to ምን ይሆናል? 0 ይሆናል ማለት ነው። you see because why
because these two vectors are orthogonal to each other due to their cos theta is 90 degrees, then their cos theta will be 0 ይሆናል ማለት ነው። so expand እናድርገው ይሄን dot product expand እናድርገው expand the dot product so xv plus w dot xv minus 3w is equals to 0 so now xv ማንን multiply ያደርጋል xv minus 3w plus w ደግሞ ማንን expand ስናደርግ ማንን multiply ያደርጋል xv minus 3w so xv times xv minus 3w here xv minus 3w plus then w times xv minus 3w is equals to 0 so now xv multiplies by xv x times x square ይሆናል v times v ደግሞ ምንድነው v dot v ይመጣል ማለት ነው minus xv times 3w so x times 3 3x times v dot w ይሆናል ማለት ነው አይደል ወይም ይሄ 3xvw ይሆናል so v እና w በዶት ስለሆነ ያያዝነው v dot w ብለን ማቃለል እንችላለን plus then እዚህ ጋር ስንመጣ w time xv ይሄ ማለት ምንድነው w xv ነው x ን የጋራ ስናወጣ w dot v ነው ማለት ነው minus 3 times w dot w ይመጣል ማለት ነው equals to 0 ግን ምን ያውቀናል ቀጥል ጥያቄ ላይ ተሰጠን v እና w ምንድናቸው orthogonal to each other ናቸው ሁለቱ ቬክተሮች so ሁለቱ ቬክተሮች orthogonal ናቸው ካለ ምንድነው ያለን በተዘዋዋሪ their dot product 0 ነው ያለን ነው so v dot w የሚሉት ሁሉ ምንድናቸው 0 ናቸው ማለት ነው እዚህ እዚህ ጋር v dot w 0 ነው እዚህ ጋር w dot v 0 ነው dot product commutative ስለሆነ ችግር የለውም v dot w is equals to w dot v so these two both are 0 ይመጣሉ ማለት ነው ማን ይቀረናል x square times v dot v plus minus 3 times w dot w ይመጣል ማለት ነው so ወደ next move ስናደርግ x square times v dot v minus 3x times 0 plus x times 0 ብለ እዚህ ጋር v dot w w dot v ስለሆነ 0 0 minus 3 times w dot w so is equals to 0 so then x square times v dot v v square ይመጣል አይደለ v dot v v square ይመጣል ምሽኒ 0 ናቸው ተዋቸው እዚህ ጋር ደግሞ 3 times w dot w 3w square ይመጣል is equals to 0 so x square times v square so አሁን v dot v magnitude of v square ይሆናል ማለት ነው minus 3 times w square አሁን v እና w magnitude ተሰጥቶናል magnitude of v 3 ነው magnitude of w ደግሞ 5 ነው so አሁን substitute ማድረግ ነው ማለት ነው so በv ቦታ 3 so 3 square minus 3 times 5 square w 5 ስለሆነ then x square times 3 square 9x square minus 75 is equal to 0 ይመጣል so step 5 ምን ይሆናል solve for x አሁን እዚህ ላይ ደርሰናል then አሁን ተጨርሰን ማለት ነው ኤሌመንተሪ ነው ካሁን በኋላ ቫሪያብልን ሶልቭ ማድረግ ነው so 9x square is equals to 75 then 9x square is 75 then over 9 ስናደርገው x square is equals to 75 over 9 ይመጣል ማለት ነው so x is equals to what under root of 75 over 9 75 ማለት ደግሞ 25 times 3 ነው so 25 5 ሆኖ ይወጣል 5 root 3 over 9 ደግሞ ምንድነው 3 ሆኖ ይወጣል so x is equals to plus or minus 5 root 3 over 3 ያ ማለት x is equals to plus 5 root 3 over 3 or x is equals to minus 5 root 3 over 3 so በዚህ መልኩ ይሄን ጥያቄ ኢቫሉዌት እናደርጋለን ማለት ነው የኦርቶጎናል ኮንዲሽንን አፕላይ ለማድረግ ኮንሰፕቱን ማለት ነው so ጥያቄን በዚህ መልኩ እናንተም understand አድርጉት ነው the parametric equation of the line through the point 1 minus 1 1 and orthogonal to the plane x plus 2y minus 3z is equal to 6 is dash so ምንድነው የጠየቀን equation of the line ነው ማለት ነው parametric equation of the line ነው የጠየቀን okay solution parametric equation of a line orthogonal to a plane so አሁን ምንድነው የተባልነው የተጠየቅነው ያም parametric equation of line ነው ማለት ነው ያም ደግሞ ምንድነው ለፕሌናችን perpendicular ነው ማለት ነው parametric equation of a line ነው ማለት ነው ወይም ላይኑ ለእንትናችን ለፕሌናችን orthogonal a line orthogonal to a plane has its direction vector parallel to the normal vector of the plane አይደል ለፕሌኑ ኖርማል ማለት along the direction of the line ነው ማለት ነው ምክንያቱም ላይኑ ለፕሌኑ perpendicular ከሆነ then የፕሌኑ ኖርማል ቬክተር ደግሞ ለምኑ ፓራል ይሆናል ለላይኑ ፓራል ይሆናል ማለት ነው ምክንያቱም በኖርማል ቬክተር የምንለው ለአንድ ፕሌን ኖርማል ቬክተር የምንለው ምንድነው perpendicular ስለሆነ ማለት ነው ለዛ ፕሌን so a line orthogonal to a plane has its direction vector parallel to the normal vector of the plane so normal vector of a plane ምንለው ምንድነው
አንድ ፕሌን ይኖረናል ለዛ ፕሌን ፐርፔንዲኩላር የሆነ ቬክተር ማለት ነው ያ ኖርማል ይሆናል ሁሌም ቢሆን ኖርማል ነው ስንል ለአንድ ፕሌን ያ ዳይሬክሽን ኖርማል ነው ስንል በተቃራኒ ምን እያልን ነው ወይም ኖት በተቃራኒ በተዘዋዋሪ ምን እያልን ነው ፐርፔንዲኩላር የሆነ እያልን ነው ማለት ነው ባጭሩ ሶ በዛ ተረድተን ሶ ስለዚህ ኖርማሉ ለፕሌኑ ፐርፔንዲኩላር ከሆነ ደን ኖርማሉና ያ ላይን ምንድናቸው ፓራል ናቸው ማለት ነው ሁለቱ ሶ the parametric equation of a line through a point x naught y naught z naught so ላይኑ በእነዚህ ፖይንት ፓስ ያደርጋል with direction vector abc እንግዲህ ዳይሬክሽን ቬክተር ይኖረናል ሌላ ደግሞ ስሩ ፓስ የሚያደርግበት ፖይንቶች ይኖሩናል ሶ እነዚህ ካሉ ፕሌኑ ምን ይሆናል ማለት ነው ላይኑ ምን ይሆናል let it be r of t ብንለው x naught plus at y naught plus bt z naught plus ct ይሆናል ማለት ነው ሶ አሁን ምንድነው ከኛ የሚጠበቅብን x naught ማን ነው y naught ማን ነው z naught ማን ነው then abc እነማን ናቸው የሚሉትን እነሱን ማግኘት ነው ማለት ነው በዛኔ ጥያቄው ይሰራል ማለት ነው ሶ the plane this pi such that x plus 2y minus 3z is equal to 6 has normal vector abc you see የዚህ ፕሌን ኖርማል ቬክተሮቹ እነማን ናቸው abc እነሱ ማን ናቸው የእኚህ ቫሪያብሎቹ ኮፊሸንቶቹ ናቸው ማለት ነው ኖርማል ቬክተር ብለን የምንወስደው የቫሪያብሎቹ የx የy እና የz ኮፊሸንቶቹ ምንድናቸው ኖርማል ቬክተሮች ናቸው ማለት ነው ለዚህ ፕሌን ኖርማል ቬክተር 1 2 3 ነው ማለት ነው ሶ ይሄንን ፖይንት በቬክተር ፕሌን ላይ ብናስቀምጥ ለዚህ ፕሌን ምን ይሆናል ፓራል ይሆናል ሶሪ ፐርፔንዲኩላር ይሆናል ማለት ነው ሶ ይሄ ኖርማል ደግሞ ለላይናችን ምንድነው ለፓራሜትሪክ ኢኩዌሽኑ ፓራል ነው ማለት ነው are the coefficients of x y and z ባጭሩ የx y z ኮፊሸንቶቹ ናቸው ምን ኖርማል ቬክተር ብለን የምንላቸው ማለት ነው ሶ አሁን abc ን አወቅን እዚህ እዚህ ጋር ምን አለን r of t is equals to x naught plus at, y naught plus bt, z naught plus ct ነው ማለት ነው ሶ አሁን abc ን አውቀናል ዳን ሌሎቹን ደግሞ እንፈልጋለን ስቴፕ 2 ጋር እንሄዳለን ስቴፕ 2 the line is orthogonal to pi አይደል ለፕሌኑ ምንድነው ኦርቶጎናል ነው ሶ its direction vector is n ነው ማለት ነው ዳይሬክሽን ቬክተሩ let n ብለን ብንወስድ given the points 1 minus 1 1 እነዚህ ደግሞ ምንድናቸው given ፖይንቶች ናቸው አይደል እዚህ ጋር የታለ ጥያቄው ላይ ምን ይላል yes the parametric equation of the line through the point 1 minus 1 1 ስለዚህ በእነዚህ ፖይንት ውስጥ ምን ያደርጋል ፓስ ያደርጋል ማለት ነው ላይኑ and orthogonal to ለዚህ ፕሌን ነው ሶ አሁን ምን አወቅን ማለት ነው እዚህ ጋር given x naught y naught z naught ተሰጣን ማለት ነው given the point 1 minus 1 1 then the parametric equation are the parametric equationዎቹ እነማን ናቸው x is equals to x naught plus at so x naught ማለት ምንድነው x naught y naught z naught ፖይንቶቹ ናቸው ላይኑ ፓስ የሚያደርግበት ፖይንቶቹ ናቸው ሶ እነሱ ተሰጥተውናል then x ማለት ምንድነው x naught plus at ነው is equals to x naught 1 plus a ደግሞ ስንት ነው ያመጣነው የx ኮኤፊሺየንት አይደል እዚህ ጋር ኢኩዌሽን ኦፍ ፕሌኑ ላይ የx ኮኤፊሺየንት 1 ነው so 1 times t ይሆናል ማለት so x ምንድነው 1 plus t ነው y ደግሞ y naught plus bt ነው so b ደግሞ ማን ነው b ዛጋ ተሰጥቷል የy ኮኤፊሺየንት አይደለ 2 ነው ማለት ነው ይሄ 2 ነው b n ቬክተራችን የx ኮኤፊሺየንት ማለት ነው so 2t ይሆናል then z ጋር ስንመጣ z naught plus ct 1 minus c minus 3 ስለመጣ 1 minus 3t ይሆናል አንድ ላይ ስናስቀምጠው 1 plus t, minus 1 plus 2t, 1 minus 3t ይሆንና ምን ይሆናል ማለት ነው ይሄ የዛ ላይን ፓራሜትሪክ ኢኩዌሽን ይሆናል ማለት ነው ያ ይሄ ላይን ለማን ፕሌን ፐርፔንዲኩላር ነው ለዚህ ፕሌን ፐርፔንዲኩላር ሆኖ you see ለዚህ ፕሌን ፐርፔንዲኩላር ሆኖ በዚህ ፖይንት ላይ ፓስ የሚያደርግ ነው ማለት ነው ሶ ይሄን ለማግኘት ምንድነው x naught y naught z naught ተሰጥቶናል እዚሁ አግኝተናል ዳን abc ነው ማወቅ ነው abc ደግሞ እነማን ናቸው የx የy እና የz ኮኤፊሺየንት ናቸው ሪስፔክቲቭሊ ማለት ነው ሶ የፓራሜትሪክ ኢኩዌሽን ኦፍ ላይናችን x ኮምፖነንቱ ምንድነው x naught plus እዚህ ጋር a times t ነው ማለት ነው y ደግሞ የዛ የላይን ምንድነው ማይነስ y naught plus bt አይደለ y naughታችን -1 ነች then b ደግሞ 2 ነው times t ይሆናል በዚህ ሴም ፋሽን
ዜድን በዚህ መልኩ እንሰራለን ማለት ነው። ሶ ኢኩዌሽን ኦፍ ዘ ላይናችን ፋይናሊ ይሄ ይመጣል ማለት ነው። ሶ ይሄን ጥያቄ በዚህ መልኩ ትሰሩታላችሁ። ሌክቸር 1 ፓርት 1 እንግዲህ በዚህ ተጠናቋል ማለት ነው። ያው ሁለቱን ጥያቄዎች ሰርተናል በሌክቸር 1 ፓርት 1 ማለት ነው። ሶ ሌሎቹ ጥያቄዎች ደግሞ ይቀጥላሉ በተከታታይ ፓርት ማለት ነው። 5 ፓርት ሜን ጥያቄ የሰራ ነው። ሎንግ እንዳይሆንባችሁ ብለን ከፋፍለን ያስቀመጥነው። ስለዚህ እያንዳንዱ ሌክቸሮች ፓርቶችን ማየት ይኖርባችኋል ማለት ነው። ሶ ቴንኪዩ ስለምትመለከቱ በጣም እናመሰግናለን እና ፕሊዝ ሰብስክሪፕሽናችን አሁን ላይ ትንሽ ደክሟል እና ፕሊዝ ሼር አድርጉልን ለጓደኞቻችሁ እና ቪዲዮቹን ደግሞ የዩቲዩብ ኤአይ ፍሮንት ላይ እንዲያመጣልን ላይክ ብታደርጉልን በጣም አሪፍ ነው እና ቪዲዮቻችንን ላይክ አድርጉልን። ሰብስክሪፕሽን እንዳይረሳ። እንደዛ ስታግዙ ብዙ ልጆች ጋር የመድረስ ቻንስ ይኖረናል። ያው እኛም እንጠቀማለን፣ ልጆቹንም እንጠቅማቸዋለን ማለት ነው።